ሰላም ሰላም ውድ ዩቲዩብ ሰዎቼ እንዴት ናችሁልኝ? ሰላም ናችሁ ወይ? ከኔ ጋር ፈጣሪ የተመሰገነ ይሁን። ሁሉ መልካም፣ ሁሉ ሰላም። የዛሬው ቆይታችን የሚሆነው ሰዎችን ለማስደሰት ብላችሁ ጊዜያችሁን፣ ገንዘባችሁን መስዋዕት እያደረጋችሁ እነሱ ብቻ እንዳይለዩአችሁ ስለምትወዷቸው፣ ስለምታከብሯቸው ጓደኝነቱ ይዘልቃል ብላችሁ ዋጋ እየከፈላችሁ እስከ ጥግ ድረስ የምትሄዱ እህት ወንድሞቼ ቆም ብላችሁ ልታስቡ ይገባል። አይበለውና ይሄ ሰው ቢርቅ ብትጣሉ የነበረው ግንኙነታችሁ ቢቋረጥ ባይመለስ ያ ግንኙነታችሁ የምትጎዱት እናንተ ናችሁ። ስለዚህ ማንኛውንም ነገር ከማድረጋችሁ መጀመሪያ ጊዜ ቆም ብላችሁ አስቡ። የምታደርጉትን ነገር በልኩ ማድረግ ነው። አንደኛ ራሳችሁን ካለ ልክ በላይ በምታደርጉበት ሰዓት ታስንቃላችሁ። ወዶን ያደረገልኝ ነው እንጂ የምትባሉት ወዳኝ ነው አክብራኝ ነው ጓደኝነቱ እንዲቀጥል ነው ብሎ የሚላችሁ ሰው የለም። ባይዘው ማንም የለም። ከቤተሰብ ጀምሮ እመኑን ከምዬ ከእናታችሁ ውጪ የሚላችሁ የለም። ተጨንቆን ያመጣው ጓደኝነቱን ፈልጎ ነው ጓደኝነቱ እንዲቀጥል ነው ብሎ የሚላችሁ ሰው የለም። ስለዚህ በቃ ሁሉን ነገር በልክ ማድረግ አለባችሁ። በልኩ ስታደርጉ ራሳችሁን ታስከብራላችሁ። ያም ሰው እንደዚህ ነው እንድለካ ስለሚል በቃ የሚያደርገውን ነገር ይሄ አክቶች ምናምን ይሄ በአሚሮ ውስጥ ያሉትን ነገሮች እሱን ተጠቅሚያ ይሄን አደርጋለሁ የሚለውን ነገር ገታ ያደርገዋል ማለት ነው። ገብታችኋል? ራሳችሁን ታስከብራላችሁ። ማንም ሰው በእናንተ የሚጠቀም የለም። ከልክ በላይ በቃ የምታደርጉ ከሆነ እንዳልኳችሁ ነው የሚፈጸሙ። የምትጎዱት እናንተ ናችሁ። ሰውን ራሱ አታም ኮንፊደንስ ታጣላችሁ። ያም ሰው ብቀርበው እንደዚህ ያደርገኛል ብላችሁ ስለምታስቡ ፍርሃት በውስጣችሁ ይፈጠራል ማለት ነው። ስለዚህ ማንኛውም ነገር ስታደርጉ በልኩ መሆን አለበት። በቃ መጀመሪያ ጊዜ ራሳችሁን አስደስቱ፣ ለራሳችሁ አድርጉ። በቃ መደሰት ካለባችሁ መጀመሪያ ጊዜ ራሳችሁ ናችሁ መደሰት ያለባችሁ፣ ያ ሰው አይደለም። ሁል ጊዜ ለሰው ደስታ መኖር የለባችሁም። ለራሳችሁም ደስታ መኖር አለባችሁ። ራሳችሁን ማስቀደም አለባችሁ። በማንኛውም ነገር ላይ ራሳችሁን አስቀድሙ። ያ ሰው ይህ ያደረገልኝ እንደዚህ ያደረገልኝ አይላችሁም፣ በፍጹም አይላችሁም። በተለይ በአሁኑ ሰዓት የመካካድ የበዛበት ሰዓት ተጠቅመውባችሁ ዞር ነው የሚሉት። ሲኖራችሁ ያጨበጭቡላችሁ። ጭብጨባው ራሱ ደስ ነው የሚለው። በቃ ያጨበጭቡላችኋል። በቃ ስታጡ ደግሞ ይርቋችኋል። በቃ ድቅድቁን ጨለማ ነው የሚያሳዩአችሁ። በቃ ድቅድቁን ጨለማ ማለት ነው። ያጣችሁ ለታ በቃ ሰላም አይሏችሁም፣ እንዳላችሁም ጭራሹም ይረሷችኋል። ስለዚህ መጀመሪያ ጊዜ ራሳችሁን አክብሩት፣ ውደዱት፣ አስከብሩ። ራሳችሁን አታስንቁ። በቃ ጓደኝነትም ከሆነ በልክ መሆን አለበት። ተበድረው የሚያደርጉ ስላሉ ነው ይሄን የምለው ማለት ነው። ይሄን ነገር ይዤ የመጣሁት ተበድረው ተለቅጠው ያደርጋሉ። ጊዜያቸውን መስዋዕትነት እያደረጉ በቃ ደክሟቸው የመጨረሻ ደክሟቸው በቃ ፊታቸው ላይ ድካማቸው እያስታወቀባቸው ያ ሰው እንዳይቀየመኝ ጓደኛዬ እንዳትቀየም እንዳይቀየመኝ ብለው የሚያደርጉ አሉ፣ የሚሄዱ አሉ፣ የሚሰሩ አሉ፣ የሚፈጉ አሉ። ጊዜያቸውን ሰዓታቸውን እየቀጡ ስራቸውን እየቀጡ ለዛ ሰው የሚያርጉ ሲጠሩ አቤት መሄድ እንደዚህ አድርጉ እሺ እየተሽቆጠቆጡ እንዴ! ለማን ብላችሁ ነው እናንተ? ለዛ ሰው ነው እንደምትኖሩት? ለራሳችሁ ኑሩ እንጂ እህት ወንድሞቼ፣ ራሳችሁን ውደዱ፣ አክብሩት። መጀመሪያ ጊዜ ነገ አንድ ነገር ቢደርስባችሁ ያ ሰው ማለት ነው ከአንድ ቀን በላይ አብሯችሁ አጠገባችሁ አይቀመጥም። በቃ አይቀመጥም። የራሱ ህይወት አለው። ራሱን ማስደሰት ነው የሚፈልገው። ከእናንተ ጋር መጨናነቅ፣ መጠበብ፣ ማልቀስ፣ ማንባት አይፈልግም። ራሱን በቃ ዘና ፈታ ማድረግ ነው የሚፈልገው። ስለዚህ ራሳችሁን አክብሩ። አደጋ ላይ ራሳችሁን አታንከልጡ። ለራሳችሁ ማድረግ ካለባችሁ፣ መደሰት ካለባችሁ ቅድሚያ ለራሳችሁ። ከራስ በላይ ንፋስ። በቃ ራሳችሁን አስደስቱ። መብላት ካለባችሁ፣ መጠጣት ካለባችሁ በቃ ማረፍ ካለባችሁ ራሳችሁን ዘና ማረፍ ካለባችሁ በቃ እንዴ! ሁሌ ለሰው ደስታ መኖር፣ ሁሌ ለሰው ደስታ በቃ ነገም ጠባ መሮጥ
እንዴ ራሳችሁን እያስቀየማችሁ ራሳችሁን እየበደላችሁ ለምን እንደዚህ የምታደርጉ ካላችሁ ያደረጋችሁ ካላችሁ ራሳችሁን ይቅርታ ጠይቁ። በቃ ስለዚህ በፍጹም ማድረግ የለባችሁ። ቅድሚያ ለራሳችሁ ነው። እንዴ ለማን ብላችሁ ነው? ያ ሰው ነገ ተሻለበት። በእውነት እናንተ የወደቃችሁለት እናንተ ያጣችሁለት የተሻለ ሰው ጋር ነው የሚሄደው። የተሻለ ሰው ጋር ይሄዳል። ያም ሰው ደግሞ እንደዛ ሲሆን ይሄዳል፣ ይቀጥላል። በቃ ትክክለኛ ጓደኛ ከእናንተ ማቴሪያልም ሆነ ገንዘብ ወይንም አላፊና ጉልበታችሁን እንድታፈሱ አይፈልግም። ያስብላችኋል። በቃ ጓደኝነቱ እንዲቀጥል ወደ ፋሚሊነት እንዲቀየር ስለሚፈልግ ከእናንተ ጋር ያለውን ግንኙነቱን በጣም አጥብቆ ይፈልገዋል፣ ይንከባከበዋል። የማይፈልግ ሰው ግን ከእናንተ ጥቅምና ጥቅም ብቻ ነው ተጠቅሞ ዞር ለማለት ስለሆነ ጊዜ ነው የሚጠብቅላችሁ። ሲሄድ ራሱ ሄድኩ አይላችሁ። ሰበብ የሆነ ጥቃቅን ነገር ፈልጎ ይጣላችሁን፣ ይርቃችኋል ማለት ነው። ስለዚህ ቅድሚያ እናንተ ራሳችሁን አስከብሩ። በቃ የእናንተ ቦታ አክብሩት። የኔ ቦታ ይሄ ነው፣ ከዚህ ወደ እልፍ ማለት የለብኝም። ያ ሰው ደግሞ እንዲያውቅ አድርጉት። ካወቀ ከዛች ወደዚች አይመጣም። ያ ሊበዘብዛችሁ በቃ የሆነ በቃ እናንተ መጫወቻ አድርጎ ለማሰብ ያሰባትን ነገር ግትት ያደርጋታል ወደኋላ። ይሄ ሰው እኮ ገደብ አድርጎብኛል፣ ከዚህ ወዲህማ መሄድ አልችልም። ራሱን ያከብረዋል፣ ራሱን ይወደዋል። እንዲበደልም እንዲጨቆንም አይፈልግም። ስለዚህ ሀርድ ነው ብሎ ያን ነገር ያቆማል ማለት ነው። ግን ሁሉ ነገራችሁን ክፍት፣ ህይወታችሁን በመጠቅለለ ክፍት፣ ጉልበታችሁን ሁሉ ነገራችሁን ለሱ በቃ ነጋም ጠባም ለሷ የምታደርጉ ከሆነ በቃ ገምቷችኋል፣ ትጫወትባችኋለች በቃ። ስለዚህ እህት ወንድሞች ማክበር ካለባችሁ ራሳችሁ ማስከበር ካለባችሁ ማክበር ካለባችሁ አክብሩት። በቃ አስከብሩት ራሳችሁ። ማንም የሚያከብራችሁ የሚያስከብራችሁ ሰው የለም ከራሳችሁ ውጭ። ይህም የምላችሁ አንደኛ በራሴ ላይ ስለደረሰ ነው። ሁለተኛ ነገር ደግሞ በቅርብ በምላቸው በእህቶቼ በወንድሞቼ ላይ ስለደረሰ ነው። አንዱ ከአንዱ ነው የሚማረው። ግዴታ በእኔ ይድረስ ማለት የለም። ስለዚህ ራሳችሁን ስትወዱ ነው። እኔ ዛሬ ትምህርት ወስጃለሁ፣ ተምሬበታለሁ። ራሴን ገድቤ ከዛ ሰው ጋር ያለኝን ግንኙነት መስመር አስይዤዋለሁ። ከዛ እዚሽ ጋር አይመጣብኝም። እኔም ራሴን ስላከበርኩት ስለወደድኩት ጊዜ ስለሰጠው በጣም ራሴን ስለወደድኩት አይቼዋለሁ። በቃ ጥቅሙንም ጉዳቱን በደንብ አድርጌ ነው ያየሁት። አሁን ላይ ግን ማንም ሰው የሚጎዳኝ የለም። ማንም ሰው ካሰመርኳል መስመር አልፎ እኔ ጋር የሚደርስ የለም። በቃ ጓደኝነትም ከሆነ በመከባበር በልኩ ነው በቃ። ስለዚህ ይህን ነገር ማድረግ ግድ አለባችሁ። አሁን የከፋበት ጊዜ ነው። በቃ ብታደርጉላችሁ አደረጉልኝ አይሏችሁም እኮ። ስላለውን ያደረገልኝ ስለተረፈው ነው እኮ ምን አገባኝ ነው የሚሏችሁ። እረሱ ጓደኝነቱን ፈልጎ ነው፣ እረሷ ጓደኝነቱን ፈልገውን ያደረገችልኝ ቴንኪው አይሏችሁ በጭራሽ። ያማ ጓደኛው ንጹህ እኮ ጓደኛችሁ እኮ ምንም ከእናንተ የሚፈልገው የለም። እንደውም ወታችሁ መግባታችሁን ጤንነታችሁን ያሳስበዋል። ደውሎ እንዴት ናችሁ፣ እንዴት ነው ዋልሽው፣ እንዴት ነው ዋልከው ይልሃል፣ ይጠይቃል። በሀዘንም በደስታህም ጊዜ በደስታሽም ጊዜ በሀዘንሽም ጊዜ ከጎነሽ ነው የሚሆኑት። እንደኛ አይነት ሰዎች በቃ ጥሩ ጓደኝነትን የሚፈልጉ ሰዎች፣ ከእናንተ ጋር መቀጠል የሚፈልጉ ሰዎች ስለ እናንተ ያስጨንቃቸዋል። በቃ እንደ ራሳቸው ነው የሚያስቡት። ግን እነኝህን ሰዎች አታገኟቸው፣ እነሱም ተበዳይ ሆነዋል። ስለዚህ ለራሳችሁ አስቡ፣ ተጠንቀቁ። አሁን ሰዓት ላይ ጥንቃቄ የሚያስፈልግበት ጊዜ ላይ ነው የደረስነው። የሚጎዷችሁም የራሴ የምትሏችሁ የምታቀርቧችሁ ሰዎች ናቸው። የሩቅ ሰው አይጎዳችሁም። በጣም አጠገባችሁ ያለ ማንነታችሁን አጥንቶ ለይቶ በቃ ሁሉ ነገራችሁን ክፍት ያደረጋችሁለት ሰው ነው በጣም ጎርቷችሁ ልባችሁን ሰብሯችሁ የሚሄደው። ስለዚህ ጥንቃቄ ማድረግ አለባችሁ። ለራሳችሁ ጊዜ ስጡ፣ ራሳችሁን ውደዱት፣ አክብሩት፣ ለራሳችሁ ኑሩ። ሁሌም ለሰው መኖር፣ ሁሌም ለሰው
ሁሉ ነገራችሁን አሳልፋችሁ እንዴ ለሰው ደስታ መኖር የለባችሁም። ለራሳችሁ ደስታ መኖር አለባችሁ። እንዳልኳችሁ ለራሳችሁ ቅድሚያ፣ ለራሳችሁ ሁሉም ቀሪ ነው። ለራሳችሁ እናንተ ስትኖሩ ነው ሁሉም ነገር የሚኖረው። በቃ ሁሉም ነገር ለራሳችሁ ማድረግ አለባችሁ። በሌላ ቪዲዮ ድረስ እስከምንገናኝ ድረስ በሌላ ርዕስ በያለንበት ቸር እንቆይ።